አሁን ይሄንን ያደረጉት እናቶችና አባቶች ናቸው ቢባል ማን ያምናል? ምስጋና ለአዲስ አበባ ፖሊስ በቁጥጥር ስር ውለዋል። እና ለአዲስ አበባ ፖሊስ በጣም ትልቅ ክብር አለ። እጅግ በጣም አድርገን እናመሰግናለን። በእውነት እግዚአብሔር ይባርካችሁ። ሲዳማ ቡናዎች በእንደዚህ አይነት መልኩ እግዚአብሔርን አክብረውታል። ሰላም እንዴት ናችሁ? ባሲ ነኝ። እንግዲህ ዛሬ በአዲስ ቪዲዮ ወደ እናንተ መጥቻለሁ። ከመጀመራችሁ በፊት ይሄንን አካውንት ሰብስክራይብ እና ላይክ ማድረግ እንዳትረሱ። እንግዲህ ከሰሞኑን በአያት 49 አካባቢ በአንዲት ቤተክርስቲያን ላይ ትልቅ የሆነ ውድመት ተከስቷል። የሰፈሩ ነዋሪዎች እንግዲህ በደቦ በመውጣት አጥሩን በመገንጠል እንዲሁም የተለያዩ ንብረቶችን በመዝረፍ ትልቅን ወንጀል ሰርተዋል። እስኪ ቪዲዮን ተከታትለን እንመልስ። ይሄ የምትመለከቱት ነገር አንድን ቤተክርስቲያን ሰዎች ሲያወድሙ ነው የሚታየው። ነገር ግን በጣም አሳዛኝ ነገር ምንድነው? ይሄ የሆነ ያለው በመሃል አዲስ አበባ ሀያት 49 መሆኑ ነው እንዴ! መሃል አዲስ አበባ የሚኖር ነዋሪ፣ የሰለጠነ ነዋሪ የሚባል እኔ በጣም በሚደንቅ ሁኔታ ከኔ ሃይማኖት በቀር ሌላ ሃይማኖት በዚህ ስፍራ ሊኖር አይገባም ብሎ በደቦ ወጥቶ አንድ ቤተክርስቲያን በዚህ መልኩ ያወድማል ማለት ነው። ደግሞ እኮ በቅርብ ጊዜ ውስጥ ከአንድም 2-3 የተለያዩ እምነቶች በሆነ አካባቢ መኖር አልቻልንም፣ በሃይማኖታችን ብቻ እየተሰደድን ነው፣ እየሞትን ነው፣ እየተገደልን ነው ብለው የሚጮሁ ሰዎች ሌሎችን ሰዎች በተመሳሳይ መልኩ ለመጨቆን ሲሞክሩ መመልከት በጣም ያሳዝናል። በዚህም ደግሞ የወንጌላውያን አማኞች ካውንስል ህጋዊ እርምጃ እንፈልጋለን ብሏል። በነገራችን ላይ ህጋዊ እርምጃ፣ የህግ የበላይነትን የሚያሳይ እርምጃ ይህንን ባደረጉ ሰዎች ላይ በጣም ሊደረግ ይገባል የሚል ብርቱ የሆነ ነገር። የሚገርማችሁ የአዲስ አበባ ፖሊስ ባወጣው መረጃ መሰረት ከ10 ሚሊዮን ብር በላይ የሚገመት የቤተ ክርስቲያኒቱን ንብረት አውድመዋል። ይህንን ያደረጉት ደግሞ እናቶችና አባቶች ናቸው። አሁን ይሄም ማህፀን ልጅ ይወልዳል፣ መርገም ለልጅ ልጆቻቸው ያወርሳሉ። እነኚህም እናቶች ተብለው ይጠራሉ። በጣም ሾርት ሜሞሪ ስለሆናችሁ ነው እንጂ ከ2 ሳምንት በፊት ነበር አርሲ ላይ ሰው ታረደ፣ ቤተክርስቲያን ነደደ እያላችሁ የነበራችሁት። ይኸው በመሃል ከተማ በአዲስ አበባ ደግሞ ቤተክርስቲያን እያወደማችሁ ነው ያላችሁት። በጋይ በጋሻው ከይኑን የነገራችሁ ሻሸመኔ ነደደች ምትለው፣ አርሲ ነደደች ምትለው፣ ቤተክርስቲያን ተቃጠለ ምትለው አንተ ምን ሰርተ ነው? ምን ዘርተ ነው ደግሞ ይሄን እያጭርክ ያለው? ያ እግዚአብሔር ምስክሬ ነው። እነኚህ ማህፀኖች የሚያፈሯቸው ልጆች ይሄንኑ የዘሩትን እናትና አባቶቻቸው የዘሩትን በእነኚህ ማህፀኖች የሚወለዱ ልጆች ያጽሙታል። እግዚአብሔር እሞታ ቃላችሁ እኮ ምን ያክል ስትገፉን እየበዛ እንደነ ከባድ ነው። ጌታ ልታስቆሙን እንደማትችሉ ታውቃላችሁ። ከእናንተ ጋር ካለው አጋንንት ከኛ ጋር ያለው ደግሞ አምላካችን እግዚአብሔር እንደሚበልጥ በደንብ ታውቃላችሁ። ምን ያክል እንደበዛን ታውቃላችሁ። ለልጅ ልጆቻችሁ መርገም አታውርሱ። እውነቴን ነው። እግዚአብሔር ይርዳችሁ። በእንደዚህ አይነት መልኩኛ ልታስቆሙ ናችሁ። ለምን ምድር ላይ ያለውን ሙሉ ቤተክርስቲያን አታጠፉ? እኛ የገባን እውነት አለ። ደግሞ ከኛ ጋር እግዚአብሔር አለ። መቀጠል ብቻ ነው አማራጫችን። እግዚአብሔር ይርዳችሁ። ከዚህ መርገም ደግሞ እግዚአብሔር ይፈውሳችሁ። ተባረኩልኝ። ወዳችሁ እንግዲህ ከባድ ነው በእውነት እናት አባት ሆኖ እንደዚህ ማድረግ በጣም እዚህ ጋር እንደምታያቸው እንግዲህ እነዚህ ሰዎች ናቸው ፖሊስ በያዛቸው መሰረት ይሄንን ውድመት ሲያደርሱ የነበሩትና በዚህ እድሜያቸው በጣም የሚያሳፍር ነገር ነው ያደረጉትና እግዚአብሔር ምህረት ያርግላቸው። እንግዲህ እኛ ምንም አንልም። እኛ ጴንጤዎች እንግዲህ ውጊያ ከድሮም ነበር የነበረው። ከድሮም ዘመን ጀምሮ በጣም ተቃውሞ ይበዛብን ነበረ። ነገር ግን ያንን ሁሉ አልፈን እንግዲህ አዲስ በወጣው መረጃ መሰረት ሁለተኛ ሆነናል በህዝብ ብዛት በኢትዮጵያ ማለት ነውና ከእምነቶች ሁለተኛ ሆነናል።
እንግዲህ እየተገፋን እንበዛለን፣ የሉም ሲባሉ እንኖራለን። እና ብቻ ሌላም በጣም ደስ ያለኝ ነገር ምንድነው እነዚህ ሰዎች ተይዘዋል። የአዲስ አበባ ፖሊስን እንድታመሰግኑልኝ ብቻ ነው የምፈልገው ወዳጆች። ይኸው ተመልከቱ። ትላንትና የአንዲትን ቤተክርስቲያን በደቡ ወጥተው ከኮንዶሚኒየም አፈር ከድሜ ሲያበሉ፣ አጥር ሲያፈርሱ፣ ንብረት ሲያወድሙ፣ ቤተክርስቲያን ውስጥ ገብተው የቤተክርስቲያን ንብረት ሲዘርፉ የተመለከትናቸው ሰዎች አዲስ አበባ ፖሊስ ይኸው በቁጥር ሳውያቸዋለሁ። እና ለአዲስ አበባ ፖሊስ በጣም ትልቅ ክብር አለ። እጅግ በጣም አድርገን እናመሰግናለን። በእውነት ይሄ የከፈላችሁት ዋጋ ለሰላም ነው። የሃይማኖት ግጭት እንዳይነሳ ሰላማዊ የሆነ ማህበረሰብን ለመፍጠር እያረጋችሁ ያላችሁን ጥረት እጅግ በጣም አድርጌ ነው ማደንቀው በእውነቱ። እናንተ ግን ይብላኝ በእውነት። እኚህ ሰዎች እኮ በጣም እዩዋቸው፣ በጣም ትላልቅ ሰዎች እኮ ናቸው። በጣም ትላልቅ ሰዎች እድሜ ሊያስተምራቸው የሚገባ ሽበት ሊያስተምራቸው የሚገቡ ሰዎች ነበሩ። አንዳንዶቻቸው የልጅ ልጅ የሚያዩበት እድሜ፣ አንዳንዶቹ አስታራቂ የሚሆኑበት እድሜ። ነገር ግን ድንጋይ አንስተው ዱላ አንስተው የቤተክርስቲያን አጥር ሰብረው የሚገቡ ቤተክርስቲያን የሚያወድሙ አመጽ እንዲነሳ የሚቀሰቅሱ ኦልሞስት ከ10 ሚሊዮን 300 ሺህ ብር በላይ የሆነ ንብረት የሚዘርፉ የሚያወድሙ ሰዎች ነው አልተገኙላችሁ? በጣም ያሳፍራል በእውነት። እንዲቆማችሁ ሰው ሲያያችሁ ምን ይሰማችኋል? አሁን ልጆቻችሁ ዘመዶቻችሁ ሲያዩአችሁ ትውልድ ሲያያችሁ ምንድነው ከእናንተ የሚማሩ? በዚህ እድሜ ይሄን ነበር ለትውልድ ማስተማር የፈለጋችሁት? ቤተክርስቲያን አውድማችሁ ፖሊስ ላይ መቅረብ፣ ንብረት አውድማችሁ፣ ያም ደግሞ ህዝብ የሚገለገልበት የእግዚአብሔር ስም የሚጠራበት አንገታችሁ ላይ ያንጠላጥላችሁት መስቀል እሱ ኢየሱስ ክርስቶስ የሚነገርበትን ስፍራ አውድማችሁ ነው ትውልድ የሚያያችሁ ዛሬ። በጣም ያሳዝናል። እድሜ ሊያስተምራችሁ ሲገባ እንደዚህ መሆናችሁ በጣም አሳፋሪ ነው። ነገር ግን የአዲስ አበባ ፖሊስ ለማህበረሰቡ ሰላምና ደህንነት ህዝብ በህዝብ ላይ፣ ማህበረሰብ በማህበረሰብ ላይ፣ ሃይማኖት በሃይማኖት ላይ እንዳይነሳ አመጽን በቃ ለማጥፋት ሊቀሰቀስ የነበረውን አመጽ እዚሁ ስለያዛችሁት እጅግ በጣም አድርገን እናመሰግናለን፣ እናከብራችኋለን። ሁላችሁም ቴንኪው ልትሏቸው ይገባል። እናመሰግናለን። ወደ ቀጣዩ ቪዲዮ ስንሄድ እንግዲህ የሲዳማ እግር ኳስ ቡድኖች ዋንጫውን ካሳኩ በኋላ እንግዲህ እንዴት አምላካቸውን እግዚአብሔር እንዴት እንዳመሰገኑ እስኪ አብረን እንመልከት። ሆሪ ሲዳማዎች በትናንትናው ዕለት ዋንጫውን ማሳካታቸውን ተከትሎ ለፈጣሪያቸው ተንበርክከው መጽሐፍ ቅዱሳቸውን ይዘው እንደምትመለከቱት በምስጋናም ከዚህኛው ጎል ጫፍ በንብርክክ እዛኛው ጎል ጫፍ ድረስም ፈጣሪያቸውን ሲያመሰግኑ ታይተዋል። ታዲያ እጅግ በጣም አስደሳች የተባለውን ይህንን ነገር ላሳያችሁ ማለት ነው። ሁላችሁም ይህንን ቪዲዮ ሼር አድርጉት። ሲዳማ ቡናዎች እንኳን ደስ ያላችሁ ማለት ፈልጋለሁ። ደስ አይሉም? በጌታ አምላካቸውን እግዚአብሔርን የሚያከብሩ የሚያመሰግኑ ህዝቦች ደስ አይሉም? በጌታ እግዚአብሔር እንዴት እንደሚያመሰግኑ ስላሸነፉ ድል የሰጣቸውን እግዚአብሔርን በእንደዚህ አይነት መልኩ ከአንደኛው ጎል ጫፍ እስከ አንደኛው ጎል ጫፍ በንብርክካቸው ሄደዋልና እግዚአብሔር ያከበሩትን ያከብራል፣ የሚወዱትን ይወዳል። ሲዳማዎች በጣም ነው የኮራንባችሁ። ሌላ በጣም ደስ ያለኛል መልበሻ ክፍል ውስጥ ነው መሰለኝ ካሸነፉ በኋላ የዘመሩት መዝሙር ለጋብዛችሁ ማሱን ጌታ እግዚአብሔር ያንተው ደስ አይሉም? በጌታ ቅዱስ እግዚአብሔር ልጅ ያንተው እኔ ግን በፊት ቆሜ በምስጋና ብዬ ዘምራለሁ ኢየሱስ ገናና። እኔ ግን በፊት ቆሜ በምስጋና ብዬ ዘምራለሁ ኢየሱስ ገናና። አሜን እግዚአብሔር ገናና። ደስ አይልም? ለእግዚአብሔር ክብር የሚሰጡ ትውልዶች ደስ ሲሉ ጌታን እግዚአብሔር ያክብራችሁ። በጣም ነው የኮራንባችሁ። አምላካችሁን እግዚአብሔር በዚህ ልክ የሚያከብር ትውልድ ማግኘታችን
በጣም እድለኝነት ነው በዚህ ዘመንና በጣም ነው የወደድኳችሁ። በጣም የሆነ መዝሙር ራሱ አለ ጌታን የነሱ መዝሙር አለ መወደው መዝሙር ልጋብዛችሁስ። አውቆን አላውቀውም ግን በቃ ስወደው ጌታን እንግዲህ እግዚአብሔር ይባርካችሁ። እኔ ቃል የለኝም ምን እንደምላችሁ። በጣም ነው የወደድኳችሁ። ወዳችኋለሁ። ሲዳማ ቡናዎች ተባረኩልኝ። እግዚአብሔር ያከበራችሁት እግዚአብሔር አሁንም በብዙ ያከብራችኋል። እግዚአብሔር ይባርካችሁ። ወደ መጨረሻው ቪዲዮ እንሂድ እስኪ። ከዛ በፊት ግን ይህንን አካውንት ሰብስክራይብ ያላደረጋችሁ እስካሁን ደግሞ እያያችሁ ላይክ ኮመንት ሳሰጡኝ የምታዩኝ ከሆነ ኮመንት አድርጉልኝ፣ ሀሳብ አስተያየታችሁን ግለጹልኝ። ላይክ ማድረጋችሁ ለኔ ይጠቅመኛል፣ ሰብስክራይብ ማድረጋችሁም እንደዛው። ወዳችኋለሁ። እስኪ ወደ ቀጣዩ ቪዲዮ እንሂድ። ይሄ ቪዲዮ በተለያየ ፈተና ውስጥ እያለፋችሁ ላላችሁ ለእናንተ ነው። መከራ ችግር ሲበዛብህ አንድ እንኳን ብታጣ የሚረዳ ኢየሱስ አጠገብህ አለ። አሜን። በምንም አይነት ሁኔታ ውስጥ ብናልፍ እግዚአብሔር አብሮን አለ። የዛሬውን ቪዲዮ የምንዘጋው በዚህ መልእክት ነው። እግዚአብሔር ሁል ጊዜም አብሮን ከኛ ጋር አለ። በጣም ወዳችኋለሁ። ለዛሬ የነበሩን ቪዲዮዎች ይህንን ይመስላሉ። ከወደዳችሁት ሀሳብ አስተያየታችሁን ጻፉልኝ። ተባረኩ። በቀጣይ እስክንገናኝ ድረስ መልካም ጊዜ